ይገርማቸዋል። ቆስጣንጥንያ በእርግጥ ከፈታለች ያሉት የነቢዩ ሰለላሁ ዐለይሂ ወሰለም ትንቢት እውን ያደረገው ያ ወጣት መሪ ማን እንደሆነ ታውቃላችሁ? በ21 ዓመቱ ዓለምን ያስደነገጠ ተግባር የፈጸመ ሱልጣን ሙሐመድ አልፋቲህ ነበረ። ከተማዋም በባህር በኩል እንዳይገባ በግዙፍ ሰንሰለቶች ታጥራ ነበረ። ሙሐመድ አልፋቲህ ግን በማይታሰብ ነገር አደረገ። በአንድ ሌሊት ውስጥ 70 የሚሆኑ ግዙፍ መርከቦችን በቅባትና በእንጨት ላይ በማንሸራተት በተራራ ላይ አሳልፎ ባህር ውስጥ ከተታቸው። በዚህ ድንቅ ብልሃትና በታላቁ መድፍ አማካኝነት ለዘመናት የማይደፈርስ ግንብ ሰበረ። ከተማዋን ሲቆጣጠር ግን የጠላቶቹን ደም አላፈሰሰም። ይልቁንም ለሁሉም ለሃይማኖት ነፃነትን በመስጠት የአሸናፊነት ስነ ምግባርን አስተማረ። መሐመድ አልፋቲህ የእውቀትና የጽናት ተምሳሌት ነበረ። እንዲህ ያሉ በትንቢት የተመሰከረላቸው ጀግኖች ታሪክ ለመስማት ዲኑን